ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች እኔ ያብ ነኝ። ወደ እናንተ አዳዲስ ነገሮችን ይዤ ስለማመጣ ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረጉን እንዳይረሱ። እሺ ባለፈው ከሰራሁት ክፍል የቀጠለ ነው። ዛሬም በአንድ ዌብሳይት መጥቻለሁ እና ባለፈው የሰራሁላችሁ የሆነ ዌብሳይት ነበረ ስማርት ሮቦት የሚል ከዛ የቀጠለ ነው። ይሄም ያው ሁለቱም አንድ ናቸውና አዲስ መረጃ አግኝቻለሁ ስለ ሁለቱ ዌብሳይቶች። ሁለቱም የሚጠቅም ፓርት አላቸው እንደውም የሚጎዳም ፓርት አላቸው። እናም የሚጎዳውን ፓርት ላስቀድም። ምክንያቱም ያው የሚጎዳው ፓርት ያው 600 ብር ወይም ከዛም በላይ ማስገባት ትችላላችሁ። 1200 2200 ብር ማስገባት ትችላላችሁ። ግን ያው እኔም መክራችሁ 600 ብር እንድታስገቡ ነው። ምክንያቱም ያው የሚዘጋበት ቀን ስለማይታወቅ ማለት ነው። እንደሚዘጋ ይታወቅ ጉዳቱ የሚጎዳው ነገር ማለት ነው። እና ትንሽ ብር እንድታስገቡ መክራችኋለሁ። ምክንያቱም አይታወቅም መቼ እንደሚዘጉ። ስለዚህ 600 ብር እንድታስገቡ እኔ መክራችኋለሁ። አሁን የማሳያችሁ ግን ዌብሳይት በጣም አሪፍ ነው። በቅርቡ የተከፈተ ስለሆነ ብትሰሩበት አሪፍ ነው። ቢያንስ 600 የምታስገቡ ከሆነ በየቀን 100 ብር እስከ ዌብሳይቱ እስከሚዘጋበት ድረስ ይከፍላችኋል ማለት ነው። በየቀን 100 ብር በዚህ ዌብሳይት ማለት ነው። ያው በዛኛው ዌብሳይት አንድ ናቸው ሁለቱም፣ ግን ያው ሞር በዚህኛው ብትሰሩ አሪፍ ነው። ዌብሳይቱ እንደሚከፍል ቀጥታ ነግሬያችሁ ነበረ። ያው የሚጎዳው ፓርት ብር ማስገባት አለባችሁ እና የሚጠቅመው ነገር በየቀኑ በቃ ይከፍላችኋል። እሱ ነው የሚጠቅመው ነገር። ደግሞ ቦነስም አለው። ሌላ ሰውን ስትጋብዙ ቦነስ ይሰጣችኋል ምናምን ቦነሶች ምናምን ስላሉበት አሪፍ ነው። ግን ያው ከ600 ከፍ አድርጌ ያስገባለሁ ምናምን ትሉ ከሆነ 1200 ብር አለ። ያው በየቀኑ 200 ብር ይሰጣችኋል ማለት ነው። እኔም መክራችሁ ሞር በ600 ሪስክ ያለው ስራ ስለሆነ ሪስክ ወስዳችሁ ነው የምትሰሩት። እንደዚህ አይነት ስራ መቼ እንደሚዘጋ ስለማይታወቅ ዌብሳይቱ ወይ ወር ሊቆይ ይችላል፣ 2 ወር ሊቆይ ይችላል፣ 3 ወር ሊቆይ ይችላል፣ 4 ወር ሊቆይ ይችላል። ብቻ እንደዛ ነው። ጭራሽ እንደውም ላይዘጋም ይችላል እንደዚህ አይነት ዌብሳይቶች ማለት ነው። ነገር ግን ሪስክ ያለው ስራ ስለሆነ እናንተ ያው ለእናንተ ትቻለሁ እና ይሄን ዌብሳይት ግን ብትጠቀሙ አሪፍ ነው። ምክንያቱም 600 ብር አስገብታችሁ በየቀን 100 ብር ታገኙበታላችሁና አሁን እንዴት አድርጋችሁ ክሬት እንደምታደርጉ አሳያችኋለሁ። ቴሌግራም አካውንቴ ላይ የአቡ ሃውስ የሚል ላይ አለ። ከፈለጋችሁ ከዲስክሪፕሽን ውስጥ አስቀምጥላችኋለሁ ሊንኬን። ወደዛ ግባ እና እዚህ ጋር እንደሚታየው ኮሃባ ምናምን የሚል እንትን አለ። ኮሃባ ያ እንደዛ ምናምን መሰለኝ ዌብሳይቱ። እና ሬጂስተር እናድርግ። መጀመሪያ ስልክ ቁጥር ነው የምታስገቡት። እዚህ ጋር ስልክ ቁጥር ታስገባላችሁ፣ የራሳችሁን ስልክ ቁጥር። እሺ እዚህ ጋር ስልክ ቁጥር አስገብቻለሁ። ያው ፓስወርድ እናንተ አስገቡ። ያው እኔ ፓስወርድ ላስገባ። ያው ፓርት 1 ላይ እንደሰሩት ያው የማትረሱ ፓስወርድ መሆን አለበት። ምክንያቱም ድንገት ሊጠይቋችሁ ስለሚችል ፓስወርዱን መርሳት የለባችሁም። ኮንፊርም ፓስወርድ ነው ይላል እዚህ ጋር። እሺ እዚህ ጋር ደግሞ እንትን አስገቡ ይላል። ቬሪፊኬሽን ኮድ አስገቡ ይላል እዚህ ጋር 72 ካምበር ሬጂስተር ነው ይላል። ሴቭ አላርጎ ይላል። እኔ ሴቭ እንዲያደርግ አልፈልግም።
ቀጥታ ወደ ዌብሳይቱ ይዞኝ ይሄዳል ማለት ነው። ካሁን ዌብሳይት ውስጥ ያው ቀጥታ ያስገበኛል። እዚህ ጋር ሬጂስተር ስላደረኩ ብቻ 150 ብር አካውንቴ ላይ አስቀምጧል። ያው እንደዛኛው ማለት ነው። ፓርቱ አለች 80 ብር ነበር። ካሁን በኋላ እንደገና ቦነስ 8 ብር ይጨምርልኛል ማለት ነው። እዚህ ጋር 180 ብር ይልክልኛል ማለት ነው፣ አስቀምጦልኛል ማለት ነው። ካሁን በኋላ ቀጥታ ምን ታረጋላችሁ እናንተ እዚህ ጋር ወደዚህ ትገባላችሁ ሚን የሚለው ላይ። ከዛም በኋላ እሱ ላይ ትገባላችሁ። ከነስ ሪቻርጅ የሚል አለ፣ እሱን ትነካላችሁ። ሪቻርጅ የሚለውን ትነካላችሁ። ኮኔክሽን ትንሽ አዝግ ያደረገኝ ነው። ካም በኋላ እዚህ ጋር ብር ተደርድሮላችኋል። ያው 600 1200 2200 4000 6000 10000 ምናምን እስከ 6000 ምናምን አለ። እናንተ ግን ሞር ስለማይታወቅ 600 ብር ብታስቀምጡ ብታስገቡ አሪፍ ነው። እኔም መክራችሁ እንደዛ ነው። ምክንያቱም ዌብሳይቱ መቼ እንደሚዘጋ ስለማይታወቅ ሪስክ ያለው ስራ ስለሆነ ሞር እናንተ በ600 ብትሉ አሪፍ ነው። እና እኔ 600 ብሩን ነኮት። ሲቢኤ ባንክ የሚል አለ፣ ኮንፈርሜሽን ሰጥቷት። ከዛም በኋላ ይሄው እዚህ ጋር የምታስገቡበትን አካውንት እና የሰውየውን ስም አማውንት 600 ብር እንደሆነ ምናምን እዚህ ጋር ያሳያል። እናንተ ምን ታረጋላችሁ? እዚህ ጋር አካውንቱን ኮፒ ትላላችሁ። አካውንቱ ኮፒ ሆኗል። ካሁን ቀጥታ ወዴት ትሄዳላችሁ? ወደ ፎን ወደ ስልካችሁ እንትን ትሄዱና ቀጥታ ሲቢኤ እንትናችሁ ላይ ትሄዳላችሁ። እሺ ያው ወደ ሲቢኤ ገብቻለሁ። ሲቢኤ ላይ እዚህ ጋር ትራንስፈር 3 ትነጋላችሁ። ካም በኋላ እዚህ ጋር አንድ ትነጋላችሁ። እንደገና አማውንቱን ጻፍ ማለትም አካውንቱን ጻፍ ይላል እንትኑ። ካም ኮፒ ያደረጋችሁትን እዚህ ጋር ፔስት ትላላችሁ። ካም የሰውየው አካውንት እዚህ ጋር ላይ ሴንድ ትላላችሁ። ካስ ዮናስ እዚህ ጋር ስሙን ያመጣል፣ ያ ሴንድ ትላላችሁ። ካም በኋላ እዚህ ጋር እንትን ስላሌለው ነው። ካም በኋላ ሜሴጅ ይልክላችኋል። እነሱ ሜሴጅ ይልኩላችኋል። ሜሴጅ የሚልኩላችሁ እዚህ ጋር ነው እንትን የምትሉት። ሜሴጁ ኤፍቲ ብሎ እዚህ ጋር እንደው ቀይ በቀይ እንትን ያለውን አይታችኋላ። ኤፍቲ ብሎ የሚጀምር እንትን አለ፣ ቁጥር አለ። እነሱ ናቸው የሚልኩላችሁ። ካስ ይልኩላችሁ እዚህ ጋር ትጽፋላችሁ ማለት ነው። ቁጥሩን ከጻፋችሁ በኋላ እዚህ ጋር እንደሚታየው 150 አይደል 750 ብር ይሆናል ማለት ነው። እኔ አሁን ለእናንተ ለማሳየት ነው። እኔ ኦልሬዲ በሌላ አካውንቴ የሰራው ነው። እዚህ ጋር ለእናንተ ለማሳየት ነው። እንደገና እንዴት እንደሚከፈት እንትን ስላልኩ ነው። እና እዚህ ጋር 150 ብር የነበረው 750 ብር ይሆናል ማለት ነው። ካሁን በኋላ እናንተ ምን ታረጋላችሁ? ፕሮዳክት የገባችሁ ትገዛላችሁ ማለት ነው። እዚህ ጋር የ600 ፕሮዳክት አለ። ያው መጀመሪያ 600 ብር አስገብታችሁ የለ ካን 750 ብር ይሆናል። እነሱ ሬጂስተር ካደረጋችሁት ጋር አንድ ላይ 750 ብር ስለሚሆን እናንተ እዚህ ጋር በ600 ብር ይሄን መግዛት ትችላላችሁ። የኛው እንደስተው ካን በ600 ጊዜ ኮንፈርም ትላላችሁ ማለት ነው። ሞር በቃ እንደዚህ ነው ዌብሳይቱ። ያው እናንተ ቢጀምሩ ታሪፍ ነው። በየቀን 100 ብር ለመስራት ያው እናንተ ስሩበት እላለሁ። ምክንያቱም በየቀን ብር ማግኘት ከፈለጋችሁ እንደዚህ አይነት ዌብሳይት መጠቀም ትችላላችሁ። ፓርት 1 ላይም የሰሩት ልክ እንደዚሁ ነው። አንድ ናቸው ሁለቱም። እንደዚህ መስራት ትችላላችሁ እና ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እንደዚህ አይነት መረጃዎች እንዲደርሳችሁ ደግሞ የደውል ምልክቷን ንኩ።